ንስሐ የጸሎት ጊዜ እንዲሆን ሁሉም በያለበት እንዲጸልይ እግዚአብሔር ፊት በጽኑ የምንመለስበት ጊዜ እንደሆነ የንስሐ ጊዜና ዘመን እንደሆነ በእግዚአብሔር ፊት እንዲወድቅ ንስሐ እንዲገባ እባክህ ይቅር በለን ማረን ብላችሁ በየቦታው በንስሐ ጊዜ እንድታሳልፉ አደራ ላለሁ። በነሐሴ 2016 ጀምሮ ለራሳችን ኃጢአት፣ ስለ አባቶቻችን፣ ስለ አያቶቻችን መተላለፍና በደል እግዚአብሔር ፊት በጽኑ የምንመለስበት ጊዜ እንደሆነ ይህም ባይሆን በምድራችን ላይ ሊሆኑ ያሉትን ጥፋቶች ከእግዚአብሔር ያዩዋቸውን ነገሮች በመናገር ለትውልዱ ለማድረስ በተለያዩ አማራጮች ሳስተላለፍ ቆይቻለሁ። አሁን በዚህ ወቅት ለመናገር ለእናንተ አደራ ብሎ መልእክት ለማስተላለፍ የፈለኩት የአገራዊ ንስሐን በሚመለከት ነው። የተለያዩ ወገኖች እዚህ ጽሕፈት ቤትም እየመጡ በስልክም በተለያየ መንገድ አሁንም ቀጥሎ ንስሐ መግባት እንደሚያስፈልግ እግዚአብሔር ምድራችንን ሙሉ በሙሉ እስከሚታደግ ነጻ እስከሚያወጣ ሰላምን እስከሚሰፍን በተሟላ መልኩ በንስሐ በጸሎት መቆየት እንዳለብን ያንን መሰረት በማድረግ በንስሐ ሀገራችንን፣ ሕዝባችንን፣ መሪዎቻችንን፣ ራሳችንን ይዘን መቅረብ ስላለብን ይሄ መልእክት ብዙዎች ጋር እንዲደርስ በኮሜንት መስጫው ላይ ማረም በማለት ኮሜንት በማድረግ እንዲሁም ላይክ አድርጎ በመጀመር ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጋብዞታለሁ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንንም በዚህ ያያችሁኝ ያላችሁት አብዛኞቻችሁ እንደደረሳችሁ አምናለሁ። በዚህ ዩቲዩብ ቻናል በሌሎች ቻናሎች እንዲሁም በኤፍኤም ራዲዮ ጣቢያ እግዚአብሔር ዘንድ ያየሁትን የንስሐ ጥሪ ሳስተላልፍ ነበረ። ይህንንም ጥሪ ህዝብን ሁሉ ለሚመሩ ለቤተ ክህነቱ እንዲሁም ለመጅሊሱ የኢትዮጵያ ወንጌላውያኖች ካውንስል ህብረት አብያተ ክርስቲያናትን ለሚመሩት ሁሉ እንዲደርስ በተለያዩ አማራጮች መልእክትን ስናገር ነበረ። እግዚአብሔር ይመስገን ትንቢትን መርምረውና አስተውለው አባቶች ይሄ ትንቢት ከእግዚአብሔር እንደሆነ በተለይ ደግሞ ሊሆኑ ያሉ ምልክቶችን እግዚአብሔር የተናገረኝ መሆን ምልክትን በማየት እንደገና ህዝቡ ወደ እግዚአብሔር እንዲመለስ በዚሁ ዓመት በአንድነት ህዝቡ እንዲጸልይ አጥብቆ ወደ ሰማይ አምላክ እንዲመለስ ካውንስሉ ዋና ጸሐፊ በቄስ ደረጀ አማካኝነት ባለፈው ሳምንት የንስሐ ጥሪ እንደገና ለመላው አብያተ ክርስቲያናት አቅርበዋል። ይህም ደግሞ ከእግዚአብሔር የሰማሁት የትንቢት ድምፅ ተቀባይነት አግኝቶ ለፍሬያማነት መጽሐፍ ቅዱስ በምሳሌ 1:33 ሲናገር የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል እንደሚል ይህንን ድምፅ ሰምተው አባቶች ለህዝቡ እንዲሆን እንደገና በማድረሳቸው ከሰማይ አምላክ ዘንድ ባርኮትና በሚመሩት ህዝብ ሁሉ ላይ ደግሞ እግዚአብሔር ፊት ለመመለስ ልቡ እንዲዘጋጅ እንደገና ጸሎቴ ነው። አንደኛ የመጀመሪያው ልናደርገው የሚገባው ከሚያዝያ 6 እስከ ሚያዝያ 11 2017 ዓ.ም ድረስ የሕማማት ሳምንት ነው። ያ ሳምንት በመላው አገሪቱ ባሉ አጥቢያዎች ወይም ማህበረ መናን ንስሐ የጸሎት ጊዜ እንዲሆን ሁሉም በያለበት እንዲጸልይ በእግዚአብሔር ፊት እንዲወድቅ ንስሐ እንዲገባ እባክህ ይቅር በለን ማረን ብላችሁ በየቦታው በንስሐ ጊዜ እንድታሳልፉ አደራ ላለሁ። ይሄኛው ጸሎት በዚህ ጊዜ የምናደርገው ለትውልዳችን የመመለስ ምክንያት የድንጋዩ ልብ ወጥቶ የስጋ ልብ እንዲቀበል የእንቢተኝነት ልብ ወጥቶ የሺባይነትና ወደ እግዚአብሔር የመመለስ ልብን እንዲቀበል በእነዚህ ጸሎቶች ውስጥ ወደ ሰማይ አምላክ እንድናሳስብና እንድንጮ እንደገና እንደ እግዚአብሔር ነቢይ ላሳስብ ወዳለሁ። ባለፉት ጊዜያቶች ሊመጡ ያሉት ካልኳቸው ውስጥ የመሬት መንቀጥቀጥ በተለያዩ ጊዜ ከ10 ጊዜ በላይ በምድራችን ላይ ያስተውለናል። የዛን ጊዜ ይህ ዓመት ከመጀመሩ በፊት በተለያዩ የሚዲያ አማራጮች ሊመጡ ካሉ ጥፋቶች ምልክቶች ውስጥ የመሬት መንቀሳቀስ እንደሆነ አጽንኦት ሰጥቼ ስናገር ሰምታችሁ አይታችኋል። ስለዚህ አሁንም ለህዝባችን መመለሻ ምክንያት ይሆን ዘንድ ይሄን የምታዩ በመላው ዓለም የምትገኙ ህዝበ ክርስቲያን ሁላችሁ እግዚአብሔር ፊት ለመውደቅና ንስሐ ለመግባት እንድትዘጋጁ ላሳስባችሁ ደግሜ መጥቻለሁ። እግዚአብሔር በየዘመናቱ ይናገራል። የሚሰማው ሲያገኝ ደግሞ የተናገረውን በማድረግ በረከትን ህዝቡ ያገኛል። ኢሳይያስ በትንቢቱ መጀመሪያ በምዕራፍ 1 ከቁጥር 19 ጀምሮ እንደዚህ አለ፣ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል ብሎ እንደተናገረው አሁን እኔና እናንተ እምቢና እግዚአብሔርን ባለመታዘዝ ውስጥ በመግባታችን በእኛ ትውልድ እንዲሁም በዚህ ምድራችን የትውልዳችን
የህዝባችንን ኑሮና ህይወት ሰይፍ እየበላ አለ። ይሄም ወጥቶ እግዚአብሔር ፊት በመታዘዝና እሺ በማለት በረከትን እንድንበላ የዚችንም ምድር ባርኮት እንድንካፈል እግዚአብሔር ፊት የምንመለስበት ጊዜ ነው። በዚህም ጊዜ አንድ ነገር ለምትሰሙኝ ለእናንተ ላስተላልፍ ፈልጋለሁ። ለህዝባችን በአንድነት የመሰብሰብ ምክንያት እግዚአብሔር ፊት ሁሉም የዚህ ምድር ነዋሪ በአንድነት የሚሰበሰብበት ጊዜ እንዲመጣ ህዝብ ሁሉ መንግስትም ደግሞ ሁሉ እግዚአብሔር ፊት እንደተዋረደ የዛን ጊዜ እንዳስተላለፍኩት መልእክት በአንድነት ትውልድ ሁሉ እንዲሰበሰብ የእግዚአብሔርን ፊት እንዲፈልግ እግዚአብሔር መልካምና እሺ ባይ ልብ እንዲሰጥ እንድንጸልይ ደግሜ ላሳስባችሁ ፈልጋለሁ። ጌታ እግዚአብሔር ኢትዮጵያንና ህዝቦቿን ወደሱ እንድንመለስ ልባችን ውስጥ ጸጋን ይጨምር። ተባረኩ። ይሄ መልእክት ብዙዎች ጋር እንዲደርስ በኮሜንት መስጫው ላይ ማረም በማለት ኮሜንት በማድረግ እንዲሁም ላይክ አድርጎ በመጀመር በየዕለቱ የምንለቃቸው ልብንና መንፈስን የሚያንጹ የእግዚአብሔር ቃል እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጋብዞታለሁ። እግዚአብሔር በምትሰሙት በእናንተ ላይ ጸጋን ያብዛላችሁ። ሻሎም። ታላቅ የምስራች! በተለያዩ የዓለማችን ክፍሎች ለምትገኙ ሁሉ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል ዘመንን የመዋጀትና የተበሉ ዓመታትን የማስመለስ ልዩ የአንድ ለአንድ የፓርትነሮች የጸሎት ፕሮግራም ፓርትነር ለመሆንና ከዚህ አገልግሎት ጎን ለመቆም በዚህ የዋትስአፕ ቁጥር ደውለው መመዝገብ ይችላሉ። ልዩ ዘመንን የመዋጀትና የተበሉ ዓመታትን የማስመለስ የአንድ ለአንድ የፓርትነሮች የጸሎት ፕሮግራም